Yes. Wow. Refreshing. የእውነት በጣም ነው የሚጥመው። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምናላችሁ። ዛሬም በአዲስ ቪዲዮ ተመልሻለሁኝ። ዛሬ ማሳያችሁ ለየት ያለ ሳላድ ነው። እንግዲህ ለየት ያሉ በሀገራችን ኢንስፓየርድ የሆኑ ሳላዶችን መስራት ጀምሬያለሁኝ። እንደ ሲሪየስ አድርጌ ማለት ነው። በሳምንት አንዴ ለመልቀቅ እሞክራለሁ። ሀገራችን ውስጥ የለመድናቸው ሳላዶች በራሴ ትዊስት አድርጌ ቆንጆ አድርጌ ጤናማ አድርጌ እንድንመገበው እንግዲህ እንደ አማራጭ አቀርባለሁኝ ማለት ነው። ዛሬ ልሰራ ያሰብኩት እንግዲህ ስም እናንተ ኮሜንት ላይ ታወጡለታላችሁ። እንደዚህ የምለው ስም የለኝም፣ ግን ኢንስፓየርድ የሆንኩት ምንድነው ልጅ እያለን ሰላጣ ስንበላ አብዛኛው ጊዜ እንግዲህ የእናንተን ስሜት አላውቅም፣ እኔ ግን እንጀራው ላይ የቀረው የሰላጣው ድሬሲንግ ሎሚ ዋቸቶ እንዳለ ሶክ ያደረገ በሱ የረጠበው እንጀራ በጣም ይመቸኛል እና ከሽሮ ጋር እሱን ነበር የምመገበው። ስለዚህ ዛሬ እሱን የሚመስል ነው የምንሰራው ማለት ነው። እንግዲህ በተለያየ ሀገር በቲማቲም ብዙ አይነት ነገሮች ይሰራሉ። የሰላጣ ውሃው ነው የሚባለው እንግዲህ ትክክለኛውን ሳመጣው እንደዛ ማለት ነው። ግን አብራችሁ እንደ ማባያ የሚሆን ነው። በሌሎች ባህል ደግሞ በተለያየ አይነት ቨርዥን አለው። እኔ ግን ያንን ሪማይንድ ስለሚያደርገኝ ስለሚያስታውሰኝ ያንን ነገር ላካፍላችሁ መጥቻለሁኝ። የሚያስፈልገን እንግዲህ እንደምታዩት እንጀራ የምንፈተፍትበት፣ እዚህ ጋር ባለፈው ያሳየዋችሁ በረዶ ውስጥ የተደረገ ቲማቲም ነው። ከዛ ደግሞ ሽንኩርት፣ ሎሚ፣ ቃሪያ ማለት ነው። ሰላጣ ሀገራችን ሲሰራ እንግዲህ እንደዚህ ነው። ሌላው ደግሞ ቆንዶ በርበሬ፣ ጨው እና የወራይ ዘይት ነው ማለት ነው። በጣም ቀላል ነው፣ ማባያ ይሆናል። ሳላድን ማጣጣም ማትፈልጉ ይሄ ቲማቲሙን ሰላጣውን መብላት የማትፈልጉ ሰዎች እሱን የቀረው ይሄ በጣም ቆንጆ አማራጭ ነው። እንጀምራለን ማለት ነው። ቲማቲሙን እንግዲህ በማስገባት እጀምራለሁ። ሌላውን ቆራርጠን አንድ ላይ እንሰራለን። ትንሹ ቀይ ሽንኩርት ጋር እንደምታዩት ያው ውሃውን የምንወደው አብዛኞቻችን ሽንኩርቱ ከሽከሽ ሲል ሰላጣው ስለማንወድ ይመስለኛል። ይሄ ግን ሌላ መንገድ ሽንኩርቱን የምንጨምርበት ነው ማለት ነው። በመቀጠል እንግዲህ ቃሪያችን ይቀረናል። ቃሪያችን እናረጋለን። ማትፈልጉ መታው ትችላላችሁ፣ ሚጥሚጣ ማረግ ትችላላችሁ። ትንሽ ይሄ ለአንድ ሰው ወይም ለሁለት ሰው የሚሆን እንግዲህ
በመቀጠል ኦሊቭ ኦይል እናደርጋለን። ከዛ ጨው። ቆይ ከዛ በፊት ሎሚ፣ ዋናው እንግዲህ ሎሚ ነው። ቲማቲሙ በረዶ ስለነበረ አቸቶ መጠቀም ይቻላል እንደ አማራጭ። በጣም ቀላል፣ በጣም ፈጣን፣ የልጅነታችንን ትዝታ የሚያስታውሰን፣ ሰላጣ ለማትወዱ ሰዎች በጣም ምርጥ አማራጭ። ትንሽዬ ጨው፣ ቆንጆ በርበሬ፣ እየቆየ ደግሞ ሲሄድ ደግሞ አሁን የላመ ነገር እንደ ሶርቤት ነገር ነው የሚሰማው። ሶርቤት ቀምሳችሁ የምታውቁ ከሆነ ወይንም ደግሞ ስላሽ እንደዚህ አይነት ነገር ነው ያለው እና ትንሽ ብትጠብቁት ውሃ ነው የሚሆነው ማለት ነው። እስቲ ይሄንን መጀመሪያ ላወጣውና ሶክ እንዲያደርግ እናደርገዋለን። እንደሌላ አነጋገር ቲማቲም ቁርጥ በሉት። ዋው መጨመር ትችላላችሁ። በጣም ቆንጆ፣ በጣም ጣፋጭ ከሽሮ ጋር። አሁን ይሄ እንግዲህ በውስጡ ፕሮቲን የለውም። እንቁላል መጨመር ትችላላችሁ፣ የተቀቀለ እንቁላል። ከዛ ደግሞ ሽምብራ መጨመር ትችላላችሁ፣ የተቆላ ሽምብራ ወይንም ደግሞ ለትንሽ ክራንች ወይንም ደግሞ የተቀቀለ ሽምብራ መሆን ይችላል። ምስር መጨመር ትችላላችሁ፣ ዶሮ ማድረግ ትችላላችሁ፣ ፕሮቲን ማድረግ ትችላላችሁ፣ ከሽሮ ጋር መብላት ትችላላችሁ። እና በጣም ቆንጆ አማራጭ ነው ብዬ አስባለሁ። እንደወደዳችሁት ተስፋ አደርጋለሁ። ሞክሩትና አሳውቁኝ። እንደ ሳይድ ዲሽ በጣም ቆንጆ ነው ብዬ ነው የማስበው። እስቲ ልቅመሰውና ደግሞ ልንገራችሁ። እንግዲህ ደርሷል። ይሄንን ይመስላል። በጣም የሚያምር ቆንጆ ሳላድ ወጥቶልናል። ማባያ እንግዲህ ይሆናል ዛሬ ነው የሰራሁት። እንዳልኳችሁ ቅድም የተለያየ ፕሮቲን ጨምሩበት። እስቲ ቀምሳለን። ቲማቲሙ ቃሪያው እንዳለ ማለት ነው። ያሳ ከሽሮ ጋር ማይጋድ በጣም የሚያስታውሰኝ ነው። እስቲ አንድ ልድጋ። ዋው የሆነ ስዊትነስም አለው። የሌመኑ ደግሞ ታንጊነስ አለው። ቃሪያው ትንሽ ስፓይስ አለው። በቃ ልጅ ሆናችሁ የምትወዱት፣ እኔ ወደዋለሁ። እንግዲህ አብዛኞቻችሁ እንደምትወዱት አላቅም፣ እንደምትወዱት እንደምጠሉት አላቅም። እንዳለ እንጀራው ንክር ራስ ብሏልና ቲማቲሙ ደግሞ ፍሮዝን ስለነበረ ዋው ዋው ሪፍሬሽንግ የሆነ በጣም ነው የሚጥመው። እስቲ እናንተ ሞክሩትና አሳውቁኝ። ስለተከታተላችሁኝ አመሰግናለሁኝ። የሚቀጥለው ሳምንት ደግሞ በተለየ
የሳላድ አይነት መጣለሁኝ በቆንጆ ሳላድ። ሰብስክራይብ አድርጉኝ፣ አበረታቱኝ። አመሰግናለሁ። ባይ